ነብዩ መሐመድ በዚህ እኔ ሰዎች ያስቀኛል በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ተርተኛል ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ስታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ የሰውዬ የአላህ አብሮት አይደ ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራርሙ ሰዎች የተነሱበት ነው። እነ ሳላዲን ደግሞ ቀስ ብለው ይመጣዋል። እንደዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ነው ሌላ ጊዜ እናወራለን። አሁን ብዙ ስለሆነ በእነሱ ምክንያት አክሱም ኢምፓየር እንትን እያደረገ ጦርነት አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ላይ ነው ይሄ ማለት በዚህም ተሻግሮ ቀይ ባህርን ብቻ ሳይሆን ኮስት ላይ ነው ወደቦቹ ወደቡ ከዛ በኋላ ነው በቃ ቻው 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 በቃ ያለው ገብቷል። ወደብ የሚባለው ነገር ያጣ ነው የዛኔ ነው። እና በቃ በተራራማው ቦታ ላይ ተገደበ አክሱም ኢምፓየር። ከዛ በኋላ ላይ ውስጣዊ ኮንፍሊክቶች እንዳልሆኑ ዮዲት ጉዲት የተባለች ታላቅ ሴት ተነሳች። ዮዲት ጉዲት ኤክስተርናል ፋክተር ነው ኢንተርናል ፋክተር ምን ነበር? ዮዲት ጉዲት ኢንተርናል ነች። ዮዲት ጉዲት ማለት ለ40 ዓመት ያው አክሱምን ኢምፓየር ነገስታቶቹን ሙሉ ሮያል ፋሚሊውን አንዳንዶች ሴተኛ ዳሪ ነበረች ማለት ነው። ዮዲት ጉዲት ታሪክ ማለት ዘሞስት ብዙ ታሪክ ያለው ነው። እንደ አካባቢ ይለያል። እሳቴ ይሏታል። እሳቴ ይላል አንዱ ቅጽፍ። አፋር ላይ የሆነ ነገር ይሏታል። አፋር አካባቢ ላይ ምናምን ሁሉም ቦታ ስም አላት የተለያየ ምናምን። በጣም ስኬሪ ተደርጋ የተሳለች ሴት ነች እና በጣም ጀግና ሴት ነች። በቃ የምትለይ ሴት ነች። ዞሮም ቀረ በአክሱም ኢምፓየር በደል ደርሶባታል። እሱን እንተማመን ጦታውን ቆርጠው ሸኘዋት ምናምን ነው የሚለው ይለያይ እንጂ የአሁን አፈ ታሪኮች ላይ ዲያቆኑን የእመቤታችንን ጫማ እንዲሰርቅ ብላው ምናምን እንደዚህ ነገሮች አሉ። ሞር ደግሞ ወደ ሂስቶሪካል ደግሞ ነው ከእሷ ከመጣችሁ ከዳውሮ ሲቪላይዜሽን ነው ምናምን የሚልም ደግሞ አለ። የረገጠ ነገር የለም። ከቤተ ክርስቲያን አንጻር ደግሞ ጁ ነች ይባላል፣ አይሁድ ነች ይባላል። ከውጭ አንጻር ደግሞ ኖ ፔጋንም ልትሆን ትችላለች። እንደዚህ ምልክቶች አሉ የሚል ነገር አለ። የተረጋገጠ ነገር የለም። ብቻ እቺ አስገራሚ ጀግና ሴት ነች። በጣም በጣም የምትገርም ሴት ነች። በጣም ማለት አክሱም ኢምፓየርን አንኮታኮተችው ማለት ሮያል ፋሚሊውን አሳደደችው ማለት እንዴት አይነት ሴት እንደሆነች 40 ዓመት እስክትሞት ድረስ በራሷ ምክንያት እስክትሞት ድረስ ቀጥለ ጠርጋን የገዛችው። ከዛ በኋላ ነው አክሱም ኢምፓየር በቃ ማለት መቃብሩን ያለባበሰው አሳደደቻቸው ማለት በቃ ዮዲት ማለት ኦ ማይ ጋድ አህመድ ግራኝና ዮዲት እኮ በኢትዮጵያ ታሪክ ውስጥ ኢቪል ተደርገው ተስለው ሲባልም ስማቸው መጥፎ ነገር ነው የምታስበው። አህመድ ግራኝ ራሱ በእናታችን አህመድ ግራኝ ምን ነገር አህመድ ግራኝ በዚህ ቲክቶክ የጀመርኩት ሳን ጀምሬያለሁ ኦሬዲ ከሰው ጋር ያወራው ወደ ሂስትሪ ሞር እንደገባ ያደረገኝ አህመድ ግራኝ ነው።